ኦኬ ጋይስ እንዴት ናችሁ? ሁሉ ሰላም ነው ወይ? እንግዲህ ዛሬ አብረን የምንመለከተው ያው እዚህ ጋር እንደምትመለከቱት ኢንፎርሜሽናችሁ ከፋን ነምበራችሁ ጋር ወይም ደግሞ የትምህርት ቤት ማስረጃችሁ ከፋን ነምበራችሁ ጋር አንድ ላይ መሄድ አለበት፣ መገናኘት አለበት ስለተባለ ፋን ነምበራችሁን ቬሪፋይ ማድረግ ይኖርባችኋል ማለት ነው። ሰው እዚህ ጋር እንደምትመለከቱት ዌብሳይቱን ክሊክ አድርጋችሁ እንደከፈታችሁ እንደዚህ ያመጣላችኋል። እዚህ ጋር ፋን ነምበራችሁን ታስገባላችሁ ማለት ነው። ፋን ነምበር የሚል ቦታ ፋን ነምበራችሁ ትክክለኛ ለትምህርት ቤት የሰጣችሁትን ፋን ነምበር ካስገባችሁ በኋላ ኮንቲኒው ትላላችሁ ማለት ነው። እዚህ ጋር ከዛ በመቀጠል በእንደዚህ አይነት መልኩ የእናንተ ኢንፎርሜሽን ያመጣል ማለት ነው። እና እዚህ ጋር ኢንፎርሜሽናችሁ ልክ ይሁን አይሁን አንብባችሁ መረዳት አለባችሁ። የትምህርት ቤታችሁ ኢንፎርሜሽን አለ፣ የእናንተ ኢንፎርሜሽን፣ ዲፓርትመንታችሁ፣ ሁሉ ነገር እዚህ ጋር ይቀመጣል። እሱን ካያችሁ እና ትክክል መሆኑን ከተገነዘባችሁ በኋላ ነው ታች ላይ ሄዳችሁ ቬሪፋይ የምታደርጉት ማለት ነው። እያንዳንዱን ስማችሁን፣ ስልክ ቁጥራችሁን፣ ፋን ነምበሩን ኤቭሪቲንግ እዚህ ጋር ቼክ ካደረጋችሁ በኋላ ነው ታች ሄዳችሁ ቬሪፋይ የምትላለች። እሱን አግሪ ካላችሁ በኋላ ኮንቲኒ ወደሚል ነው የምትሄዱት ማለት ነው። ስለዚህ ግዴታ መረጃችሁ መሆኑን ካወቃችሁ በኋላ ይህን ክሊክ ማድረግ ያለባችሁ። ከዛ በኋላ ኮንቲኒ ትላላችሁ፣ ወደ ሌላኛው ፔጅ ይወስዳችኋል ማለት ነው። ቀጥታ ቅድም ያስገባነው ፋን ነምበር እናስገባና አሁንም ኦቲፒ እንዲሰጠን እናደርጋለን ማለት ነው። ከዛ በኋላ ኮድ ሴንት ካደረገልን በኋላ ያንን ኮድ ነው የምናስገባው። እዚህ ጋር እንደምትመለከቱት የተወሰነ ያስጠብቀናል። ከዛ በኋላ ኮዱ በስልካችን ላይ ይገባል። ፋን ነምበር የተቀበልንበት ስልክ ቁጥር ማለት ነው። ኦቲፒያችን ከገባልን በኋላ ያው እዚህ ጋር እንደምትመለከቱት ኦቲፒውን ቀጥታ ስልካችን ላይ እንሞላዋለን ማለት ነው። 6 ዲጂት ቁጥር ይላክልናል። ወዲያውኑ በደቂቃ እንትን ሳንል ቬሪፋይ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ከዛ በኋላ ቀጥታ ወደ ሙሉ ኢንፎርሜሽናችን ያስተላልፈናል ማለት ነው። ሙሉ ኢንፎርሜሽናችን ስላችሁ የትምህርት ቤታችሁ ስም፣ ኦር የኮሌጃችሁ ኦር ዩኒቨርሲቲያችሁ ስም፣ የእናንተ ስም፣ ዲፓርትመንታችሁ እና ፋን የእናንተ ፋን ኢንፎርሜሽን ፋን ፋይዳ ነምበር ላይ ያለው ኢንፎርሜሽናችሁ በጠቅላላ እዚህ ጋር ከነ ፎቶአችሁ ምን ይሆናል ማለት ነው ይቀመጣል ማለት ነው። እዚህ ጋር እንግዲህ እኔ ነኝ ብላችሁ ነው ቬሪፋይ የምታደርጉት። ከታች ያው እንደምትመለከቱት እሱን ክሊክ አድርጋችሁ ቬሪፋይ ከማድረጋችሁ በፊት ላይ ያለው መረጃ ሙሉ የእናንተ መሆኑን በትክክል ማየት አለባችሁ ማለት ነው። ለዚህ ነው እንግዲህ ለእያንዳንዱ ሰው ራሱ ገብቶ ቬሪፋይ እንዲያደርግ የተደረገው የእናንተን ኢንፎርሜሽን እናንተ በደንብ ስለምታውቁ ማለት ነው። በእንደዚህ አይነት ዌይ ቬሪፋይ ማድረግ ትችላላችሁ። በመጨረሻ ቬሪፊኬሽን ኢዝ ኮምፕሊት ይላችኋል። ኦልሬዲ አለቀ ማለት ነው። በነገራችን ላይ ይሄ አንደኛው ስቴፕ ነው። ሁለተኛ ስቴፕ ከፈለጋችሁ በሌላኛው ቪዲዮ ሰራላችኋለሁ። ለምሳሌ ድጋሜ እንትን ማለት ቢፈልግ እኔ ድጋሜ መመዝገብ ብፈልግ እነዚህ ቬሪፋይ ካደረግኩ በኋላ መመዝገብ ብፈልግ አያመጣልኝም። እዚህ ጋር የምትመለከቱትን ነው የሚያመጣው ማለት ነው። ስለዚህ በእንደዚህ አይነት ዌይ ቬሪፋይ ማድረግ ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ዩቲዩብን ሰብስክራይብ እና ላይክ አድርጉ። ስቴፕ 2 ከፈለጋችሁ ወይም ደግሞ በሌላኛው በኩል ደግሞ እንዴት አድርገን ቬሪፋይ ማድረግ እንችላለን የሚለውን ማየት ከፈለጋችሁ ሰራላችኋለሁ። ኮመንት ላይ አስቀምጡልኝ።